ምርምር የተለያዩ የህክምና መንገዶችን ለማግኘት በሽታዎችን ለመከላከል ለመመርመርና ለማከም አዳዲስና የተሻሉ መንገዶችን ለመለየትም ይረዳል። ስለ በሽታዎች መንስኤ እና ክሊኒካዊም የህክምና ሙከራ ሊተገበሩ የሚችሉ ህክምናዎችንም ያቀርባል። በሀገራችን ኢትዮጵያ የአርማወር ሃንሰን የምርምር ማዕከል በጤና ላይ ምርምሮችን በማድረግ ረጅም ዓመታትን አስቆጥሯል። በዛሬው የፊተኞቹ መሰናዷችን የአርማወር ሃንሰን የሪሰርች ዳይሬክቶሬት ላይ ትኩረታችንን አድርገናል። እንግዲህ የምርምር አይነቶች በርካታ ናቸው። አንዳንዱ መረጃ ማውጣት ነው። መረጃዎቹ ስለ ስርጭቱ ሊሆን ይችላል፣ ምን አይነት ህብረተሰብ ክፍል እንደማይጠቃ ማወቅ ሊሆን ይችላል። ይሄ ለመከላከል ለሚደረገው ጥረት አስፈላጊ ነው። አንዳንዶቹ ደግሞ የበሽታ አምጪ ተዋሲያንን ቫይረስም ሊሆን ይችላል፣ ባክቴሪያም ሊሆን ይችላል፣ ፈንገስም ሊሆን ይችላል። የነሱን መሰረታዊ ባህሪያት ማጥናት ይሄ መመርመሪያ መሳሪያዎች ለማመንጨት ሊሆን ይችላል፣ ለሌሎችም የህክምና የክትባት ስራዎች ላይ ሊያገለግል ይችላል። እንግዲህ እስካሁን ስንሰራ የነበረው እነዚህ መረጃ ማመንጨት ለመከላከልና ለእንትን አንዳንዱ እንደዚህ አይነት የግብዓቶች ላይ ለመስራት እንዲያመች ሊሆን ይችላል። ስለዚህ እነዚህ የሚሰሩት ስራዎች በተለያየ የበሽታ አምጪ ተዋሳይ ላይ ነው። የስራ ዲቪዥኖች አሉ። እንግዲህ ስያሜ ዲቪዥን ነው የምንለው። የመጀመሪያው የኤችአይቪ እና ሌሎች በቫይረስ የሚከሰቱ በሽታዎች ምርምር ነው። ሁለተኛው ማይኮባክቴሪያ እና ሌሎች ባክቴሪያዎች የሚከሰቱ በሽታዎች ምርምር ዲቪዥን። ሶስተኛው ወባና ቆላማ ትኩረት የሚሹ በሽታዎች ምርምር። አራተኛው ተላላፊ ያልሆኑ በሽታዎች ምርምር። አምስተኛው የሁሉንም ዲቪዥኖች የሚዳስስ ግን የላቦራቶሪ ላይ ትኩረት የሚያደርግ የጂኖሚክስ እና ሌሎች የኮር ላቦራቶሪ ፋሲሊቲ የምንለው ክፍል ነው። ስለዚህ በዋናነት የምርምር ስራዎችን ትኩረት አድርገው የሚሰሩ አራቱ ዲቪዥኖች ናቸው። የመጀመሪያው ማይኮባክቴሪያ እና ሌሎች የባክቴሪያ ምክንያት የሚመጡ በሽታዎች ምርምር ያልኩት። የማይኮባክቴሪያ የምንለው ምንድነው? ቲቢን እና የስጋ ደዌ በሽታን ነው። ሌሎች ባክቴሪያዎች ደግሞ በጣም ሰፊ ናቸው። የተለያዩ ባክቴሪያዎችን ያካትታል። እንደው ከተለያዩ ባክቴሪያዎች እንደው ዋና ብለን የምንጠራቸው እንደ ማጅራት ገትር፣ የመተንፈሻ አካላት ችግር የመሳሰሉትን የሚያካትት ነው። ሁለተኛው ዲቪዥን ላይ ያልኩሽ የኤችአይቪ እና ሌሎች ቫይረስ የምንላቸው ትኩረት አድርጎ የሚሰራው ኤችአይቪ ላይ ነው። ምናልባት ላለፉት 20 ዓመታት ሰፊ ስራዎች ይሰሩበታል። ግን አሁንም ኤችአይቪን ትኩረት አድርገን የምንሰራቸው ስራዎች ይኖራሉ ማለት ነው። ሶስተኛው የዋና ተላላፊ የቆላማ ትኩረት የሚሹ በሽታዎች የምንለው እሱም ትኩረት የሚያደርገው ወባ ላይ ነው። ግን ሌሎች ደግሞ ትኩረት የሚሹ ቆላማ በሽታዎች የሚባሉ የተለያዩ በሽታዎች አሉ። እነዚህ የሚሰሩት ስራዎች በተለያየ የበሽታ አምጪ ተዋሳይ ላይ ነው። አንዳንዱ ለምሳሌ ቲቢ አንዱ ነው፣ ወባ ሌላው ነው፣ ኤችአይቪ፣ ሄፓታይተስ በርካታ ጉዳዮች አሉ። እነዚህ አሁን በደረስንበት የሕክምና እውቀት ደረጃ ማከምም መመርመርም ይቻላል። ግን ተደራሽ አይደሉም፣ በበቂ ሁኔታ የምናገኛቸው አይደሉም። ስለዚህ የበለጠ ተደራሽ የበለጠ የተሻለ እንዲሆን የበለጠ ቀድሞ በህመምን ለማግኘት የሚያስችል ለኛ ሁኔታ የመሳሰሉት ስራዎች ናቸው የሚሰሩት። ስለዚህ እነዚህ ሲሰሩ ትብብር ያስፈልጋል። በዛ መልክ ሌሎቹ ሌላ ሀገር ያሉት የተወሰነ እውቀት ይኖራቸው፣ እኛ ጋር የሆነ እውቀት አለ። አንድ ላይ ስንመጣ ይሄንን የተሻለ እንዲሆን እናደርጋልና በተለያዩ የህክምና ወይም ደግሞ ህመም አምጪ ተዋሳይ ላይ የተለያየ ጥናት ነው የሚደረገው። መመርመሪያ፣ የክትባት፣ እነዚህን የአሰራር ስርዓቶች ለማሻሻል ከዛ በተረፈ ደግሞ የበሽታውን ስርጭት ለማወቅ የበሽታውን ስርጭት ማወቅ ለምንድን ነው የሚያስፈልገው? የት ነው የተሰራጨው? በምን አይነት ህብረተሰብ ላይ የመሳሰለው ነገር በጥልቀት ይጠናል። ይሄ ደግሞ ለመከላከል ለሚደረገው ስራ በጣም አጋዥ ነው። የአርማወር ሃንሰን የምርምር ማዕከል በ1970 ከተቋቋመ ጀምሮ በርካታ የምርምር ስራዎችን በመስራት ውጤቱን በዓለም አቀፍ ጆርናሎች ላይ ከማሳተም ባለፈ ለሀገራችን የጤና ፖሊሲ ግብዓት የሚሆኑ ጥናትና ምርምሮችን ሰርቷል። መጀመሪያ ጀምሮ ስራ የጀመረው ስጋ ደዌ ላይ ነው ሲቋቋም። ስለዚህ የስጋ ደዌን የሰውነት መከላከልን መረዳት ማጥናት ነው። ስለዚህ ከዛ ጊዜ ጀምሮ አሁንም የስጋ ደዌ ለኛ ትልቅ ችግር ነው። ስለዚህ በጣም ትኩረት አድርገን እየሰራን ያለ ነው የስጋ ደዌ ታማሚዎችን በቶሎ አግኝተን ወደ ሕክምናው ማድረስ የሚለው ላይ ትኩረት ተደርጎ እየተሰራ ያለው። ስለዚህ በየአመቱ ከ2500 እስከ 3000 ሰዎች በበሽታ ይያዛሉ። እነዛ ሰዎች ግን ከበሽታው ባህሪ አንጻር ቶሎ ሕክምና ላይ አይመጡም። ስለዚህ
በቶሎ አግኝቶ ሕክምናውን እንዲያገኙና እነሱን ታክሞ እንዲድኑ ለሌላውም እንዳያስተላልፍ ማድረግ የሚለው ላይ ትኩረት ተደርጎ የሚሰሩ በርካታ ስራዎች አሉ። የስጋ ደዌ በሽታ በጣም በስፋት ያለባቸው ፖኬት ኤሪያዎች የተለዩ ቦታዎች አሉ። ምሳሌ ነው ምስራቅ ሐረርጌ ነው፣ ሁለተኛው ወደ አርሲ ኮፈሌ አካባቢ ነው። እዛ አካባቢ ህብረተሰቡን ያሳተፈ የስጋ ደዌን አሁን ባለሙያውም እየረሳው ስለሆነ እዛ አካባቢ ለጤና ባለሙያ ማሰልጠን፣ ህብረተሰቡን ትምህርት መስጠት፣ ከዛ በተጨማሪ ደግሞ እነዚህ ሰዎች በየቤት ለቤት እየሄዱ ቅድም ያልኩሽን አክቲቭ ኬዝ ዲቴክሽን የሚባለው በሽተኛ ወደ ጤና ተቋም ሳይሆን ባለሙያው በየቤቱ ሄዶ ምልክቱ ያለበትን እያዩ ሕክምናውን እንዲያገኙ ማድረግ እሱ ትልቁ ስራ ነው። እንግዲህ ለምሳሌ ክትባት ይሰጣል፣ ለኒሞኒያ ወይም ለሌሎች ነገሮች ይሰጣል። እነዛ የሚሰጡ ክትባቶች አግባብነታቸው ለሁሉም ቦታ አንድ አይነት ላይሆን ይችላል። ስለዚህ የባክቴሪያዎቹ ዝርያ አገራችን ውስጥ የሚሰራጨው የትኛው ነው ብለን በማወቅ የክትባት አይነቱ እንዲለይ እንዲሻሻል ማድረግ አንዱ ነገር ነው። ወባ ላይ የመመርመሪያ መሳሪያዎች አሉ። የመመርመሪያ መሳሪያዎቹ ውስንነት አላቸው። ይህንን ማጥናት ሌላው ነገር ነው። ለምሳሌ በአሁኑ ወቅት ብዙ ጤና ተቋማት በቀላሉ ወደ ፈጣን የሆነ መመርመሪያ መሳሪያዎች አሉ። እነዛ መመርመሪያ መሳሪያዎች እንዴት ነው ለኛ ሀገር በቂ ናቸው ወይ፣ አግባብነት አላቸው ወይ፣ ምን ያህሉን በትክክል ይለያሉ የሚለው እናጠናለን። ጥሩ ከሆነ ጥሩ ነው እንላለን። ውስንነት ካለው ደግሞ አይ ይሄ እዚህ ጋር መሻሻል አለበት የሚል በርካታ ስራዎች ተሰርተዋል፣ ውጤት ተገኝቷል። በዚህ መሰረት ደግሞ የመመርመሪያ ስራዎችን እያሻሻልን እየሄድን ነው ያለ ነው። ሌላው እዚህ ክፍል የቲቢ በሽታ በጣም በርካታ ስራዎች ይሰራሉ። ይሄኛውም ትልቁ ስራ ታማሚዎችን በቶሎ አግኝቶ ሕክምና እንዲያገኙ ማድረግ ነው። አክቲቭ ኬዝ ዲቴክሽን ባስ እሱም ትኩረት ተደርጎ የሚሰራበት ነው። ምክንያቱም ቲቢ ረጅም ጊዜ የቆየ በሽታ ነው። እንደሚባለው ምንድነው የቲቢ ባክቴሪያ ለማግኘት ሮበርት ኮች የተጠቀመበትን ማይክሮስኮፕ ነው አሁንም ለምርመራ የምንጠቀመው የሚባል ነገር ስላለውና የዚህ ከማይክሮስኮፕ በተሻለ ዘዴ አሁን በጤና ጥበቃም በዓለም አቀፍ ደረጃም ሪኮመንድ የሚደረጉ ቴስቶች አሉ። ከዚህ ከማይክሮስኮፕ የተሻሉ ከዛም ግን ባለፈ ከአክታ ውጭ ሌሎች ናሙናዎችንም መመርመር ቢቻል የሚሉ አማራጮች ማየት ስላለ ሽንት ሊሆን ይችላል፣ ምራቅ ሊሆን ይችላል፣ የደም ናሙና ሊሆን ይችላል። እነዚህንም አማራጮች በማየት የሚሰሩ በርካታ ስራዎች አሉ። በርካታ ተላላፊና ተላላፊ ያሉን በሽታዎች አሉ። እነዚህን የምንከላከልባቸው፣ እነዚህን የምንቆጣጠርባቸው፣ እነዚህን የምናጠፋባቸው በርካታ ምክር ሀሳቦችና ስልቶች ከምርምር ተቋማት መውጣት አለባቸው፣ ከአህሪ መውጣት አለባቸው። ባለፉት ዓመታት ለምሳሌ ቅድም እንዳነሳሁት ይሄ የአዲሱ የወባ ትንኝ ኢትዮጵያ ውስጥ መገኘቱ በምሁራኖቻችን ሲታወቅ የትንኟ የጸረ ትንኝ መድኃኒትን የመቋቋም ባህሪ በምሁራኖቻችን ሲታወቅ የፓራሳይቷ የበሽታ አምጪዋ ተዋስ የበሽታ የመድኃኒት መቋቋም የመመርመሪያ መሳሪያዎች እንዳያገኟት የማድረግ ነገር በተመራማሪዎቻችን ተገኝቶ ተመራማሪዎቻችን የፖሊሲ ምክር ሀሳብ ጽሁፎችን ጽፈው እነዚህ የፖሊሲ ምክር ሀሳብ ጽሁፎች ደግሞ ለሚኒስትሪው ቀርበው የሴክተሩ የስራ ኃላፊዎች የሚመለከታቸው ስትራቴጂ አዘጋጅተው ሀገራዊ የመከላከል የማጥፋት ስትራቴጂ ስራዎች የተሰሩ ነው የሚገኙት። ስለዚህ ከጤና ተቋማት የሚጠበቀው ከአህሪ የሚጠበቀው በጤናው ሴክተር የቅድሚያ ትኩረት በተሰጠባቸው ምርምርና ጥናትን በሚፈልጉ ጉዳዮች ላይ ምርምርና ጥናትን በማድረግ መፍትሄ ይዞ መምጣት ነው። እነዚህና አሁን ያልጠቀስናቸው የምርምር ስራዎች ከወቅታዊ ወረርሽኞች እስከ ተላላፊ ያልሆኑ በሽታዎች ድረስ በአህሪ ጥናትና ምርምር የተካተቱ ሲሆን እስከዛሬ ከነበረው ተሞክሮ በመነሳት ለወደፊት የተያዙ እቅዶች ምን ይሆኑ? በመጨረሻም ያነሳነው ጥያቄ ነበር። ከአመት ዓመት አቅማችን እየጎለበተ ነው። የዛሬ 10 ዓመትና 20 ዓመት ብናይ ሌላ ቦታ የተሰሩ ስራዎች የሕክምና ውጤቶች አምጥተን ቀጥታ ጥቅም ላይ እናውላቸዋለን። ምክንያቱም ይህንን ለእኛ ሁኔታ ለማላመድ ለማሻሻል አቅሙ ስላልነበር፣ አሁን ግን ጥሩ አቅም አለ። በቂ ነው አይደለም፣ የበለጠ መስፋት አለበት። አሁን ባለን ደረጃ ግን እነዚህ አዳዲስ ቴክኖሎጂዎችን ለእኛ ሁኔታ እንዲላመዱ ጥሩ እንዲሆኑ መስማማታቸውን ማወቅ አለብንና ያንን እያደረግን እያሰፋን እንሄዳለን። ይህን ለሁሉም ነው የሚደረገው፣ ለሁሉም ላይሆን ይችላል። ግን አቅም በፈቀደ መጠን እነዚህ አይነት አሰራሮችን በመከተል የሚመጡ የጤና ግብአቶች ተስማሚ ለሀገራችን ሁኔታ አግባብነት ያላቸው መሆናቸውን አረጋግጠን
ወደ ስራ ለማስገባት በቂ ስራ እየሰራ ነውና ጥሩ ነው። ይሄንን የበለጠ ማስፋት አለብን። አሁን ዩኒቨርሲቲዎች የሕክምና ኮሌጆች አሏቸው። እነሱም ተመሳሳይ አቅም እያጎለበቱ ነው። አሁን እኛ ጋር ወደ 88 ፒኤችዲ እና ማስተርስ ተማሪዎች አሉ። ከሁሉም ሆስፒታል እና ከአብዛኛው የሕክምና እና ስልጠና መስጫ ዩኒቨርሲቲዎች የመጡ ናቸው። እነዚህ ሰዎች እንደገና ተመራማሪ ነው የሚሆኑት። ስለዚህ እስካሁን ሰልጥነው የሄዱ በየቦታው የሚሰሩት ተመሳሳይ ስራ ይሰራሉ። የሚችሉትን እዛው በራሳቸው ላቦራቶሪ ይሰራሉ፣ የማይችሉትን ወደኛ ያመጣሉ። እኛ አቅም በላይ የሆነው ደግሞ ሌላ ቦታ ይዘንና በዚህ መልክ ከአመት ዓመት እያሻሻልን እያጠናከርን ጥሩ የሆነ የጤና ምርምር ስርዓት የጤና ምርምር ስርዓቱ ደግሞ ለጤና ግልጋሎት አጋዥ የሆነ መረጃ ሰጪ የሚያጠናክር እንዲሆን እየሰራ ነው።